ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንኳን በሰላም በጤና ለዳግማይ ትንሣኤ ለሰባተኛው ቀን አደረሳችሁ አደረሰን። ባለፈው የዛሬ ሳምንት አልተገናኘንም። ለመቅረጽ ፈልጌ ነበር እንኳን አደረሳችሁ ለማለት ግን አልተመቸኝም ነበረ። ስራም ነበረኝ። እንደገና በዓል ነው ወዲያ ማለት አለ ስራው ቤት ውስጥም እንደገና ስራ ቦታም መሄድ ስለነበረብኝ ለዛ ነው። ግን በዓሉ በጣም ደስ በሚል ሁኔታ ነው ያሳለፍነው። ጥሩ በዓል ነበር እኛ ጋር። እንዴት ነበር እናንተ ጋር? ጥሩ አሳለፋችሁ ወይ? ከቤተሰብ ጋር፣ ከጎረቤት፣ ከጓደኛ እና ከቤተሰብ እንዴት አሳለፋችሁ? ጥሩ ነበር ወይ እናንተ ጋርስ? ዳግማይ ትንሣኤን ዛሬ ስለተገናኘን በጣም ደስ ብሎኛል። ይሄን ልክ ልንበላ ስንል ትዝ ብላችሁኝ ነው ለመቅረጽ የጀመርኩት። አመሰግናለሁ። በጣም ነው ማከብራችሁ። እንግዲህ መብላት አለብን፣ ምግቡም ሳይቀዘቅዝብን እየተጠበቅኩ ነው። እንደዛ ይሄው ሸክላ ጥብስ ቤት ሰርተን በጣም ደስ ብሎናል። ከረጅም ጊዜ በኋላ ነው። በጣም ነው የሚጣፍጠው። ሞክሩት ቤት ውስጥ። ይሄው ከሰል ባይኖርም በሻማ እንደዚህ እንትን እያልን ነው እያሳለፍን ነው። ደስ ይላል በጣም። እናንተም ጥሩ በዓል እንዳሳለፋችሁ ተስፋ አደርጋለሁ። በትንሣኤም በዳግማይ ትንሣኤም እንግዲህ መልካም በዓል በድጋሚ ባላችሁበት ቀን ለሆነ እናንተ ጋር መልካም ቀን፣ ምሽትም ለሆነ መልካም ምሽት፣ ሌሊትም ለሆነ መልካም ሌሊት ይሆንላችሁ እያልኩኝ ቤተሰብ በቀጣዩ እንገናኛለን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። መልካም ቆይታ ይሆንላችሁ። በቀጣይ እስክንገናኝ አመሰግናለሁ። እወዳችኋለሁ። እኔም እንግዲህ መብላት ልጀምር። ቻው በሉ ቤተሰብ። መልካም ጊዜ ይኖራችሁ። ቻው ቻው።